ኤግዚት ፈተና ከምታስቡት በላይ በጣም ቀላል ነገር ነው። እሱም አስቀድማችሁ ምን ላይ ማትኮር እንዳለባችሁ ካወቃችሁ ማለት ነው። ያንን ከሚነግሯችሁ ነገሮች መካከል ደግሞ ዋነኛውና የመጀመሪያው ብሉፕሪንት ነው። ብሉፕሪንት ከየት ይገኛል ታዲያ? አብዛኞቻችሁ ይህን ጥያቄ ስጠይቁኝ ነበረ። ዛሬ በዚች በስልካችሁ ስክሪን ብቻ አብዛኛውን ሰው እንደ ተራራ አድርጎ የሚስለውን ኤግዚትን በቀላሉ እንደ አስፋልት የምትረማመዱበትን ብሉፕሪንት እኔ ራሴ ኬት እንደምታገኙ ጠቁማችኋለሁ። መች ብሉፕሪንት ብቻ ከብሉፕሪንቱም በተጨማሪ ፈተና ላይ የሚመጡትን ዋና ዋና ነገሮች ኮር ኮምፒተንሲዎች ምን ላይ ማትኮር እንዳለብን ኢቭን ካስፈለገ የባለፉትንም ዓመታት ጥያቄዎች የሚሰጡን የተለያዩ ኤአይዎችስ እንዳሉ ታውቃላችሁ። እነሱንም በዚህ ቪዲዮ ሼር አደርጋችኋለሁ። ለማታውቁኝ ዳኒ ነኝ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ እና ሼር በማድረግ ብዙ ሰዎች ጋር እንዲደርስ እንድታደርጉ ትፈልጋለሁ። ምክንያቱም ወደፊትም እንደዚህ አይነት ቪዲዮዎችን ለመስራት እንድነሳሳ ማለት ነው ነው ፍላጎት። ቀጥታ ወደ ገደለው እንግባ። በባለፈው በሰራሁት ቪዲዮ ላይ ያ ቪዲዮ ኦልሞስት ከ3000 ሰዎች በላይ አይተውታል። የአብዛኛው ሰው ጥያቄ ብሉፕሪንት የተለያዩ ዲፓርትመንቶችን ብሉፕሪንት ከየት እናገኝ የሚል ጥያቄ ነበረ። እኔ ደግሞ ያው እንደ አንድ ሰው ለእያንዳንዱ ተማሪ ብሉፕሪንት መላክ ትንሽ ስለሚያዳግት ለኔም የሁሉንም ሀሳብ በአንድ ላይ መመለስ የሚችል ቪዲዮ ይዤ ከች ብያለሁ ዛሬ ማለት ነው። ቪዲዮን እንደነገርኳችሁ አንድም ወደፊት ሳታዛልሉ እንድታዳምጡት እጋብዛችኋለሁ። ምክንያቱም በጣም ይጠቅማችኋል። መጀመሪያ እንግዲህ ብሉፕሪንት ምንድን ነው? ስለ ብሉፕሪንት እንግዲህ ብሉፕሪንት ማለት ሲምፕሊ በቀላሉ ጋይድ ማለት ነው። ለምሳሌ ቲቸር ጋይድ አለ አይደል? መምህራን ቲቸር ጋይድ ይጠቀማሉ ክላስ ሲገቡ። ቲቸር ጋይዱ ምንድን ነው የሚነግራቸው? መምህራኖች መጽሐፉ ላይ ካሉት ነገሮች መካከል ምን ላይ ማትኮር እንዳለበት፣ ምን ማስተማር እንዳለበት፣ በምን መንገድ መሄድ እንዳለበት ያንን ነገር ይነግራል። ልክ እንደዛው ደግሞ ለተማሪዎችም የሚዘጋጅ ለኤግዚት ተብሎ ብሉፕሪንት ይባላል። ቀለል አድርገን ጋይድ ማለት እንችላለን። ብሉፕሪንት ማለት ነው ፈተናው ከምን እንደሚወጣ የሚነግረን ነገር ብሉፕሪንት ይባላል። ተጨማሪ ነገር ስለ ብሉፕሪንት እና የኤግዚት ቲፖችን እነዚህ አይነት ነገሮችን ማወቅ ከፈለጋችሁ የባለፈውን ቪዲዮ እንድታዩት ጋብዛለሁ። ሊንኩ ካስፈለገ ከታች አስቀምጥላችኋለሁ ዲስክሪፕሽን ስር። ታዲያ ብሉፕሪንትን ከየት ማግኘት እንችላለን? የአብዛኛው ሰው ጥያቄ ነው፣ መጀመሪያ ላይ እንደነገርኳችሁ ሁሉ ማለት ነው። ብሉፕሪንትን በተለያዩ ሚንሶች ማግኘት እንችላለን። አንዳንዴ የሚኒስትሪ ኦፍ ኤዱኬሽን ፕላትፎርም ላይም ኦር ዋናው ዌብሳይቱ ላይም ልናገኝ እንችላለን። ነገር ግን ብዙ ጊዜ ሬር ነው፣ አንዳንዴ ላይገኝ ይችላል ብዙ ጊዜ ማለት ነው። ከዛ አንጻር ብሉፕሪንትን በቀላሉ የምናገኝባቸው የተለያዩ ሚንሶች አሉ። ከነዛ ሚንሶች የመጀመሪያው የተለያዩ የኤዱኬሽናል ፕላትፎርሞችን ኦፕቲማይዝ ማድረግ፣ ከተለያዩ የኤዱኬሽናል ፕላትፎርሞች ላይ መፈለግ ነው። በቀላሉ ይገኛል። እነዚህን ነገሮች አብዛኞቻችን አናውቃቸውም እንጂ የተለያዩ ኤዱኬሽናል ፕላትፎርሞች አሉ፣ ለትምህርት ብቻ ተብለው ሴታፕ የተደረጉ ማለት ነው። እዛ ላይ ጥያቄዎች ይለቀቃሉ፣ የባለፉት ዓመታት ፈተናዎች ይለቀቃሉ፣ ብሉፕሪንት ይለቀቃል፣ የተለያዩ ነገሮች አፕሎድ ይደረጋሉ፣ ትምህርታዊ የሆኑ ነገሮች ማለት ነው። ኢቭን ለርኒንግ ማቴሪያል እንደነ መጽሐፍ፣ ጋይድ፣ የተለያዩ ነገሮች እንደነዚህ አይነት ነገሮች ራሱ ኢቭን እዛ ላይ አፕሎድ ይደረጋሉ። እነዛን ኦፕቲማይዝ ካደረግን ከዛ ላይ በቀላሉ ማግኘት እንችላለን። መጨረሻ ላይ እነዚህ ሊንካቸውን አንድ ላይ ሰብሰብ አድርጌ የምታገኙበትን አንድ ላይ አስቀምጬላችኋለሁ። እኔ ራሴ እጠቁማችኋለሁ፣ ለዛ ተቸገሩ። እነዚህም ኤዱኬሽናል ፕላትፎርም የሚባል doku.co scribe.co እና ይህን የመሳሰሉ ለብሉፕሪንት የሚዘጋጁባቸው ብሉፕሪንት አፕሎድ የሚደረጉባቸው ማለት ነው። እንደዚህ አይነቶች አሉ። ልክ እንደዚሁ ደግሞ የኤግዛም ፕሪፓሬሽን ዌብሳይቶችም አሉ። ለኤግዛም ተብለው ሴታፕ የተደረጉ ዌብሳይቶች ማለት ነው። እዛ ላይ ደግሞ ጥያቄዎችን መስራት ከፈለጋችሁ እዛ ላይ ገብታችሁ መለማመድ ትችላላችሁ። ለምሳሌ ኦቪጃን የሚባል አለ እና ደግሞ ኤግዚት ኤግዛም
.com ምናምን የሚባል እንደዚህ አይነት ዌብሳይትም አለ። እሱን ታገኙታላችሁ፣ በቀላሉ እሰጣችኋለሁ፣ ችግር የለውም። ስለዚህ የመጀመሪያ ኤዱኬሽናል ፕላትፎርሞችን ኦፕቲማይዝ ማድረግ ነው በቀላሉ ከዛ ላይ ማግኘት እንችላለን። ኤግዚት፣ ኤግዛም፣ ብሉፕሪንትን ማለት ነው። ሁለተኛ የተለያዩ አፖችን መጠቀም ነው። ለኤግዚት ተብሎ ብቻ ሴታፕ የተደረጉ የተለያዩ አፖች እንዳሉ ታውቃላችሁ፣ ግን አብዛኛውን ሰው አያውቅም። እኔ ራሴ የሆነ ጊዜ ላይ ነው ያወቅኳቸው እነዚህ ነገሮች። የተለያዩ ሞባይል አፖች አሉ ኤግዚት ኤግዛም የሚለቀቁባቸው፣ እንደዚሁም ብሉፕሪንትም እዛ ላይ አፕሎድ የሚደረግባቸው ሞባይል አፖች አሉ። በቀላሉ ከፕሌይ ስቶር አውርደን መጠቀም እንችላለን። ነገር ግን ያው እነዚህ ምንድነው አንዳንድ የሚያስቸግረው ፔመንት ይጠይቃሉ፣ ፍሪ አይደሉም። ፔመንቱም ደግሞ ያው ቀላል ነገር ነው፣ በኢትዮጵያ ብር ነው። ያንተ ያህል ብዙ ብር አይደለም። ግፋ ቢል በወር 300 400 ያንተ ያህል ብር ነው የሚጠይቁት፣ በአመት 600 500 ምናምን ነው የሚጠይቁት ነው። እና ካስፈለገ በጣም አስፈላጊ ነው ብላችሁ ካሰባችሁ ጥያቄዎችን ምናምን ማግኘት ከፈለጋችሁ ሞር ለጥያቄዎች ነው እዚህ ፕሪፈር የሚደረጉት። ጥያቄዎችን ከነመቶቻቸው እዛ ላይ አፕሎድ ያደርጋሉ። እዛ ላይ ፔመንቱን ፔይ ያደርጋችሁ ከነዛ ላይ ማግኘት ነው። ሶስተኛው ደግሞ የተለያዩ ኦንላይን ኮሚኒቲዎችን እና ሶሻል ሚዲያዎችን ጆይን ማድረግ፣ ከዛ ላይ መፈለግ። ሶሻል ሚዲያዎችን እና ኦንላይን ኮሚኒቲዎችን ስንል በቀላሉ እንደነ ቴሌግራም ግሩፕ፣ ቻነል፣ እንደዚሁም ዩቲዩብ፣ የተለያዩ ዩቲዩብ ቻናሎችም አሉ። ለምሳሌ ቴሌግራም ጋር ስንመጣ በቀላሉ እኛ ለምሳሌ ወደ ግቢ ስንማር የሆነ ኤዱኬሽናል ኢንፎርሜሽኖችን የያዙ ማቴሪያሎችን ስንፈልግ የምንማርበት የሚሆን ሌላ ነገር የሚሆን በቀላሉ ልናገኝ የምንችለው ኬት ነው ከነዛ ከቴሌግራም ግሩፖች እና እንደዚሁም ከተለያዩ ቻናሎች ነው። ኢቭን ከትምህርት ሚኒስቴር ራሱ የሚመጡት ኢንፎርሜሽኖች የሚደርሰን በእነሱ አማካኝነት ነው። ጠቅላላ ስናደርገውም ጄኔራላይዝ ስናደርገው እንደ ሀገሪቱም እነዚህ ማቴሪያሎች አፕሎድ የሚደረጉባቸው የተለያዩ የቴሌግራም ግሩፖች፣ ቻናሎች አሉ። ከነዛ ላይ በቀላሉ ማግኘት እንችላለን ከቴሌግራም ግሩፖች ላይ። ዩቲዩብ ስንል ደግሞ የተለያዩ ኒቻቸው ጥያቄዎችን መስራት፣ ለተማሪ እንደነዚህ ዩስፉል የሆኑ ኢንፎርሜሽኖችን አፕሎድ ማድረግ፣ እዚህ ላይ የሚያተኩሩ የተለያዩ ዩቲዩብ ቻናሎችም አሉ። ጥያቄዎችን ሲሰሩ ምናምን አፕሎድ ሊያደርጉ ይችላሉ። እዛ ላይ ከነዚህ ማግኘት እንችላለን በቀላሉ ማለት ነው። ሌላኛው ነገር ደግሞ ኤአይን መጠቀም ነው። ቅድም ላይ መጀመሪያ ላይ እንዳነሳውላችሁ ኤአይን በቀላሉ ተጠቅመን ኤግዚት ላይ የሚመጡትን ጥያቄዎች እንደነዚህ አይነት ጥያቄዎችን ማግኘት እንችላለን። ምን አይነት እንደሚመጡ መጠየቅ እንችላለን። የተለያዩ ኤአይዎች አሉ። እንግዲህ መጀመሪያ ላይ ቻት ጂፒቲ ነበረ በፊት አብዛኛውን ተማሪ የሚያውቀውና የሚጠቀሙ ጥያቄ ለመስራት ፈተና ላይ እንኳን አይመከርም፣ ኢሌጋሊ ያው ይጠቀሙታል ተማሪዎች። እነዛን የመሳሰሉ ነበሩ። ነገር ግን ደግሞ ከዛም በኋላ ዲቨሎፕ የተደረጉ የተለያዩ ኤአይዎች አሉ። እነ ዲፕሲክ፣ ጄሚኒ፣ እነ ግሮክ ደግሞ ዘ ስማርተስት የሚባለው ደግሞ ግሮክ የሚባለው በቅርቡ በቴስላው ባለቤት ዲቨሎፕ የተደረገው ነው። እነዛን ኤአይዎች ብንጠይቅ ይነግሩናል በቀላሉ ማለት ነው። ምን አይነት ፈተናው ምን አይነት ነገር ላይ እንደሚያተኩር ኢቭን ዲፓርትመንታችንን አስገብተን የዚህ ዲፓርትመንት ፈተና ምን ላይ ነው ሊያተኩር የሚችለው፣ እስኪ እነዛን አይነት ጥያቄዎች ኤግዛምፕል ስጠኝ ያለን ብንጠይቀው ሲምፕሊ ከዛ ላይ አክሰስ ማድረግ እንችላለን በቀላሉ። በዚህ መንገድ ጥያቄዎችን ማግኘት እንችላለን፣ ብሉፕሪንትን ማግኘት እንችላለን። ሲምፕል ማለት ነው። በመጨረሻው እንግዲህ እነዚህን ሁላ ማቴሪያሎች በቀላሉ ልታገኙባቸው የምትችሉትን ቦታ እነግራችኋለሁ። ይሄንቹ ነበር መጀመሪያ ላይ ቃል እንደገባሁላችሁ የተለያዩ ኤዱኬሽናል ፕላትፎርሞችን እንደዚሁም አፖችን እና ተጨማሪም ዩስፉል የሆኑ ኢንፎርሜሽኖችን አንድ ላይ አድርጌ ቴሌግራም ቻናል አስቀምጫለሁ። ቴሌግራም ቻናል ዲስክሪፕሽን ስር የቴሌግራም ቻናሉን ሊንክ ከታች ዲስክሪፕሽን ስር አስቀምጥላችኋለሁ። በዛ ገብታችሁ ሰርች እያደረጋችሁ እያወረዳችሁ ብሉፕሪንቱን በቀላሉ መጠቀም ይቻላል ማለት ነው። በዚህ መንገድ ልታገኛቸው ትችላላችሁ ብሉፕሪንቶቹን እና እንደዚሁም ፈተናዎችንም ከፈለጋችሁ ማለት ነው። ሲምፕሊ በዚህ መንገድ አክሰስ ማድረግ ይቻላል ማለት ነው።
የዛሬው ቪዲዮአችን ይህንን ይመስል ነበረ። እስካሁን እያያችሁ ከሆነ በእርግጠኝነት ቪዲዮ ጠቃሚ ነው ማለት ነው። እንዳነወሻሽ ፕሊስ ቪዲዮን ላይክ ማድረጉን እንዳትረሱ፣ ለእኔ ስለሚጠቅመኝ። ሰብስክራይብ ያላደረጋችሁ ደግሞ ዶንት ፎርጌት ቱ ሰብስክራይብ። ኮሜንት ሴክሽን ስር ያላችሁ ሀሳብ አሳውቁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘሁ።